ኮምቦልቻ በሰሜን ኢትዮጵያ የምትገኝ ውብ ከተማ ናት። በኢትዮጵያ በኢንዱስትሪና በማኑፋክቸሪንግ ከሚታወቁ ማዕከላት መካከል ኮምቦልቻ በዋነኝነት ትጠቀሳለች። ባለፉት ዓመታት ቢጂአይ ኢትዮጵያ ለአካባቢው ነዋሪዎች የተለያዩ አስተዋጽኦ ከማበርከት ባለፈ በትምህርት፣ በጤና መድህን ድጋፍ፣ በመሰረተ ልማትና ዘላቂ በሆኑ ፕሮጀክቶች ላይ በመሳተፍ ማህበራዊ ኃላፊነቱን ሲወጣ ቆይቷል። የግቢ መጀመሪያ መዋለ ህጻናት ማነው ኤፍኤሙ በነበረበት ሰዓት በጣም ሰፊ ክላስ ነው። ኤፍኤሙ መታወት የሚወስደው ቦታ አናሳ ነው። ግቢው በተለያዩ እጽዋትን ያበቀለ በክረምት ወቅት በማጥራት በመንከባከብ ደረጃ ከፍተኛ ችግር ይደርስብን ነበር። ቢጂአይ ኢትዮጵያ በኮምቦልቻ ከተማ ወደ 10 ሚሊዮን ብር የሚጠጋ ገንዘብ ኢንቨስት በማድረግ አዲስ ዓለም አጸደ ህፃናት ትምህርት ቤትን በመገንባት ለታዳጊ ህፃናት ለመማር አመቺ የሆነ ስፍራን በመፍጠር ቁልፍ ሚና ተጫውቷል። በጥር 2017 ዓ.ም ይህ የአዲስ ዓለም አጸደ ህፃናት ትምህርት ቤት የከተማው ባለስልጣናት፣ የአካባቢው ተወካዮችና የቢጂአይ ኢትዮጵያ አባላት በተሰበሰቡበት ይፋዊ ርክክብ ተደርጓል። እምኖረው ቁጠባ ሰፈር ነው። እኔ ቁጠባ ሰፈር ሲኖር አዲስ ዓለም ትምህርት ቤት ከመከፈቱ በፊት ልጆቻችንን አጸደ ህፃናት እናስተምረው ራቅ ብለን እየሄድን ላይ ወደ ግንቦት 20 ጨርቃ ጨርቆ ወደዛ እየሄድን ነበር የምናስተምረው። በአካባቢው ላሉ ወላጆች ይህ ትምህርት ቤት ተስፋ ከመሆኑ ባሻገር ለመምህራንም ደግሞ የሥራ ዕድል ፈጥሯል። በተጨማሪም ቢጂአይ ኢትዮጵያ የጤና አጠባበቅን ተደራሽ ለማድረግ ለኮምቦልቻ አካባቢ ነዋሪዎች የጤና መድህን ድጋፍ በማድረግ ተጠቃሚ እንዲሆኑ አድርጓል። የመጣሁበት ቀበሌ 012 ሼሻብር ቀበሌ ነው። በፊት 5 ቤተሰብ አለኝ ከኔ ጋር ማለት ነው። እናት ያለች፣ ልጆች ያሉ፣ ባለቤት ያለ። ካሁን በፊት ግን ኢኮኖሚካሊ ችግርም ነበር፣ መስተንግዶም ችግር ነበር። በዚህ የጤና መድህን ድጋፍ በ2016 ዓመተ ምህረት ብቻ የመክፈል አቅም የሌላቸው 500 አባወራዎች እና 2500 የሚሆኑ የቤተሰብ አባላት የጤና መድህን ድጋፍ አግኝተዋል። ኮምቦልቻ የ04 ቀበሌ ነዋሪ ነኝ። 3 ልጆች አሉኝ። በፊት ያው የጤና መድህን አለመኖሬ ልጄ የአይምሮ በሽተኛ ህመምተኛ ስለሆነ በጣም እንገላታ ነበር መድኃኒቱን ለመግዛት። የአንድ ወር መድኃኒት ደግሞ ወደ 700 ምናምን ብር ነው። ቢያንስ የ10 ቀኗ ወደ 265 ብር ነበር የምገዛው ማለት ነው በግዢ ሁኔታ። ቢጂአይ ኢትዮጵያ በትምህርት፣ በጤና አጠባበቅና በመሰረተ ልማት በአጠቃላይ በኢትዮጵያ 70 ሚሊዮን ብር ኢንቨስት በማድረግ ኃላፊነቱን ተወጥቷል። ቢጂአይ ከመክፈሉ በፊት ከማስጠቀሙ በፊት እየተቸገሩ በነፃ እየተጻፈላቸው ከከንቲባ ምናምን ነበርና የሚኖሩት ያንን መቋቋም አልተቻለም። መታከም አልቻሉም። ብዙ ሰው እየሰፋ ነው ሄደው የጎዳና ተዳዳሪዎች አሉ፣ ተፈናቅለው የሚመጡ አሉ። በጦርነቱም ብዙ የተቸገሩ ስለነበሩ እነሱን አቅፎ ለማሳከምና የሕክምና አገልግሎት እንዲያገኙ በሚል ወደ ቢጂአይ ነው የሄድነው። ቢጂአይ ኢትዮጵያ ደግሞ ከልብ ጥያቄውን ተቀብሎ በሙሉ ልብ ተቀብሎ ይሄንን የመሰለ አጸደ ህፃናት ስለገነባልን እኔ በወከልኩት ህብረተሰብም በራሴም ስም ከፍተኛ ምስጋና ያቀርባለሁ። አሁን ላይ ግን በቢጂአይ ትብብር የተከፈተው በአዲስ ዓለም ትምህርት ቤት ልጆቻችን እዚሁ ቅርቡ ሆነው ዕውቀት ያገኙልንና ሳይንገላቱ እዚሁ በቅርበት የተሻለ ዕውቀት ያገኙልን ስለሆነ ቢጂአይን ከልብ እናመሰግናለን። አሁን ግን ያው እግዚአብሔር ይመስገን ቢጂአይ ኢትዮጵያ ግዳፍ ስላደረገልን በጤና መድህን በኩል ትብብር ስላደረገልን አሁን ልጄም መድኃኒቱን እየወሰደ ጤናማ ነው። ቢጂአይ ኢትዮጵያንም እናመሰግናለን። አሁን ላይ ግን ቢጂአይ ኢትዮጵያ ማለት ነው ባደረገልን ስፖንሰር የጤና መድህን አግኝተናል። በጥሩ ሁኔታ እየታከምን ነው፣ በጥሩ ሁኔታ እየተስተናገርን ነው። ላደረገልን ትብብር እናመሰግናለን። 2016 ላይ የቢጂአይ ኢትዮጵያ ለ500 አባወራና ከ2500 በላይ ለሆኑ የቤተሰብ አባላት ተጠቃሚ እንዲሆን ስላደረገልን እጅግ በጣም እናመሰግናለን ቢጂአይ። በኔም
በተቋሙ ስም በማህበረሰቡም እንደዚህ በተጠቃሚ ማህበረሰብ ስም በጣም አመሰግናለሁ። ቢጂአይ ኢትዮጵያ የጤና መድህን ድጋፍና የትምህርት ቤት ግንባታ በማድረግ ለብዙሃኑ እድልና ተስፋ ከመስጠት አኳያ ትልቅ ሀገራዊ ኃላፊነቱን እየተወጣ ይገኛል።